እኛውና በግንባር ላይ የሚታየው ጥቁር ምልክት ምን ትርጉምን በትክክል ይወክላል? ይህ ምልክት ተራ ምልክት አይደለም። ነገር ግን ደግሞ ተጠንቀቁ። ይህንን ምልክትም ይዞ ሰው ወደ ጀሃነም ሊገባባቸው የሚችልበት 3 ምክንያቶች አሉ። 5 አውቀት ሶላቶችን ዘወትር የምትሰግዱ ከሆነ በግንባራችሁ ላይ ጥቁር ምልክት ልታስተውሉ ትችላላችሁ። ወይም በበርካታ አማኞች የላይኛው የእግራቸው ክፍል ላይ ምልክት ታገኛላችሁ። አንዳንድ ሰዎች ይህንን ምልክት የክብር ምልክት አድርገው ይቆጥሩታል። በዛሬው ቪዲዮአችን ላይ ስለዚህ ምልክት እንዳስሳለን። ይህ ጥቁር ምልክት በተደጋጋሚ ከሚደረግ ስጁድ ሲፈጠር ምን ይፈጠራል? ከኋላውስ ምን የተደበቀ ትርጉም አለው? ቁርአንና ሐዲስ ስለዚህ ክስተት ምን የሚሉት ነገር አላቸው? አብራችሁን ቆዩ። አሰላሙ አለይኩም ውድ ተመልካቾቻችን፣ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ